ይሄ ጅብ ድሮ ቢሆን ኖሮ ፖሊስ ግቢ አይገባም። ተኩሶ ይመታዋል አይደል እንዴ? ምንም ጥያቄ እኮ የለውም። ጅብ ገባ ከተባለ ፖሊስ እሱን ካልመታ ምን እንትን አለ? ድሮ ቢሆን ተኩሶ ነው የሚመታው። እንደ መሳሪያ ይዘህ ጅብ ገብቶ ሰው እኮ በድንጋይ ያባረረው እኮ ነው። ሊበላው ነው የመጣው። ግን ትራንስፎርም ስታደርግ ስትለወጥ ግን ይሄ ነው አየህ። ጅቡ ይቆይ እናንተ ሂዱ እናስወጣዋለን የሚል ጅቡ መውጣቱን ደግሞ በትክክል ገልጸው የለቀቁት ብቻ ሳይሆን ለጅቡ ምግብ ገዝተዋል። ስጋ ተገዝተዋል አይደል? እና ስትለወጥ አውሬ እንኳን ሌላው እኮ አውሬ እንኳን መጠለያ ነው የሚያደርገው። ቢኮዝ ፖዚቲቭ ራሽናል ኢነርጂ አለ ማለት ነው። ድሮ እንዲሁ የምትጠላላ ከሆነ ኔጌቲቭ ኢነርጂ ስላለ ነው። ስለዚህ የኛ መዋደድ ይሄን ስለሚያመጣው ፖዚቲቭ ኢነርጂ በማንጨት ሁላችን መዋደድ አለን። በቃ ስለዚህ ያ የጅብ ሚስጥር ይሄን ያመጣውና ነገም ጅብ ሮጦ ይመጣ ተሳስተን እንዳትደሰቱበት